ሰላም እንዴት ናችሁ? ውድ የዞዴ ቻናል ተከታታዮች፣ አዳዲስ ሰብስክራይብ ያላደረጋችሁ ሰዎች ይህንን ቻናል ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ሰዎች ደግሞ ይህንን ቪዲዮ ላይክ በማድረግ የዛሬውን ቪዲዮ እንጀምራለን። ስለ አስም በሽታ ማወቅ ያለብን ነገሮች ምንድናቸው የሚሉትን ነገሮችን እንመለከታለን። አስም ሙሉ ለሙሉ የሚድን በሽታ አይደለም። ነገር ግን የሚያመጣቸው ምልክቶች ተገቢውን ሕክምና እና ክትትል በማድረግ መቆጣጠር ይቻላል። የአስም በሽታ ምልክቶች ድምፅ ያለው አተነፋፈስ፣ ፉጨት መሰል ሳል፣ ደረት ላይ የመጫን የመውጋት ስሜት፣ ትንፋሽ ማጠር፣ ለመተንፈስ መቸገር። የህመሙ ምልክቶች ወቅቶችን ጠብቆ የሚመጡና የሚጠፉ ናቸው። በተለይም ክረምቱ አልፎ መስከረምና ጥቅምት ሲመጣ ይበረታሉ። የአስከፊነት ደረጃቸውን ከመጠነኛ ሳል እስከ መተንፈስ አለመቻል የሚደርስ ሲሆን አልፎ አልፎም እስከ ሞት ሊያደርስ ይችላል። የአስም በሽታ እንዴት ይከሰታል? አስም ተላላፊ ካልሆኑ በሽታዎች የሚመደብ ሲሆን ለምን አንዳንድ ሰዎችን አጥቅቶ ሌሎችን እንደማይይዝ እስካሁን መናገር አይቻልም። ነገር ግን አካባቢው ሁኔታዎችና በዘር የሚተላለፉ ነገሮች በአንድ ላይ ለአስም ተጋላጭ እንደሚያደርጉ ይታመናል። አስም በየትኛውም የዕድሜ ክልል ሊከሰት የሚችል በሽታ ነው። ለአንዳንድ ሰዎች አስም ከተወሰኑ ሁኔታዎች ጋር ብቻ ተያይዞ ሊከሰት ይችላል። ለምሳሌ ከአካል ብቃት እንቅስቃሴ ጋር ተያይዞ የሚነሳ አስም፣ ከስራ ሁኔታ ጋር ተያይዞ የሚነሳ አስም፣ በአለርጂ ምክንያት የሚነሳ አስም ናቸው። የአስም በሽታ ምርመራ የአስም በሽታ የሚገኘው የህመምተኛው ታሪክ፣ የአካላዊ ምርመራ፣ በተለያዩ መሳሪያ የታገዙ የመተንፈሻ አካል ምርመራዎች ህመምተኛውም ከላይ የተዘረዘሩትን ምልክቶች የሚያሳይ ከመሆኑም በላይ በአብዛኛው ከታች የተገለጹት አጋላጭ ሁኔታዎች ይኖሩታል። ለአስም ተጋላጭ የሚያደርጉ ሁኔታዎች በቤተሰብ ውስጥ ሌላ የአስም ህመምተኛ መኖር፣ ሌሎች አለርጂዎች ለምሳሌ የቆዳ አለርጂ፣ የሽታ አለርጂ፣ ከመጠን ያለፈ ውፍረት፣ ሲጋራ ማጨስ፣ በአካባቢያችን የሚያጨስ ሰው መኖር፣ ለተበከለ አየር መጋለጥ፣ በስራ አካባቢ የሚኖር አስም የሚያነሱ ኬሚካሎች መጋለጥ ናቸው። የአስም በሽታን የሚቀሰቅሱ ነገሮች ምንድን ነው? አየር ወለድ አለርጂ አምጪ ነገሮች እንደ አበባ፣ ብናኝ፣ የእንስሳት ፀጉር፣ አቧራ፣ የመተንፈሻ አካላት ኢንፌክሽን ለምሳሌ ጉንፋን፣ የአካል ብቃት እንቅስቃሴ፣ ቀዝቃዛ አየር፣ አንዳንድ መድኃኒቶች ለምሳሌ እንደነ አስፕሪን፣ አይቡፕሮፊን፣ ከፍተኛ የጭንቀት ስሜትና ለሌሎች ጠንካራ ስሜት፣ ከፍተኛ ማቃር ያለው የጨጓራ በሽታቸው። መች ወደ ሐኪም ዘንድ መቅረብ አለበት? በድንገተኛ ሕክምና የሚከተሉትን ምልክቶች ሊያስተውሉ በአስቸኳይ ወደ ሐኪም ዘንድ መቅረብ ይኖርቦታል። በፍጥነት የሚባባስ የትንፋሽ ማጠርና ፉጨት መሰል አተነፋፈስ፣ በሚሳቡ የፈጣን ማገገሚያ የአስም መድኃኒቶች ምንም አይነት ለውጥ ማግኘት ካልቻሉ፣ በመጠነኛ እንቅስቃሴ የሚመጣ የትንፋሽ ማጠር ካለ በፍጥነት ወደ ሐኪም መምጣት ያስፈልጋል። ድንገተኛ ያልሆኑ አስም አለብኝ ብለው ከጠረጠሩ የአስም ህመም በጊዜ ከታከመ በጊዜ ሂደት በሳንባ ላይ ሊያመጣ የሚችለውን ጉዳት መከላከል ከመቻሉም በላይ ወደ ባሰ ደረጃ እንዳይሸጋገር በቀላሉ ለመግታት ያስችላል። አስም እንዳለብዎ ከታወቀ በኋላ ምልክቶቹን በአግባቡ ለመከታተልና ለመቆጣጠር አስምን ለረጅም ጊዜ መቆጣጠር ከተቻለ ከቀን ወደ ቀን የተሻለ የጤና ሁኔታ እንዲኖረው ያደርጋል። የአስም ምልክቶች እየተባባሱ ከመጡ መድኃኒቱ ምልክቶን ካላሻለዎት ወይም መድኃኒቱን ከለመደው ድግግሞች በላይ መውሰድ ካስፈለጎት ሐኪሙን ሳያማክሩ መድኃኒቱን ከታዘዘሎት ድግግሞች በላይ መውሰድ የለም። የሕክምናውን ሁኔታ መከታተል፣ ስለ ምልክቶቹ ለመነጋገርና የመድኃኒት አወሳሰድን ለማስተካከል። የአስም መድኃኒቶች አስምን መከላከል በዘለቄታ ለመቆጣጠር መቻል የአስም ድንገተኛ ጥቃት ከመከሰታቸው ለማቆም ይረዳል። የአስም ሕክምና በአብዛኛው አስምን የሚያነሱትን ነገሮች ለይቶ ከማወቅና ከማስወገድ ይጀምራል። የአስም መድኃኒት አይነት በጠቅላላው በሁለት ይከፈላል። የረዥም ጊዜ የአስም መቆጣጠሪያ መድኃኒቶችና የፈጣን ማገገሚያ የሚሳቡ መድኃኒቶች ናቸው። የአስም የፈጣን ማገገሚያ የሚሳቡ መድኃኒቶች አወሳሰድ። ይህ ጥንቃቄ መድኃኒት በአወሳሰድ ችግር ምክንያት የአስም ጥቃቶች በተደጋጋሚ እንዲከሰቱ ብሎም እንዲባባስ አድርጎታል። የአወሳሰድ መመሪያ መድኃኒቱን በደንብ ይነቅንቁ። በደንብ አድርገው ሙሉ ለሙሉ ወደ ውጭ ይተው። የመድኃኒቱን መሳቢያ ወደ አፉ በመክተት በጥርሱ መካከል መያዝና ዙሪያውን በከንፈር ግጥም አድርገው መዝጋት። አየር እንደሚያስገቡ ሁሉ ወደ ውስጥ መተንፈስ። ልክ ሲጀምሩ አብሮ የመድኃኒቱን
መርጫ መጫን። በተቻለ መጠን ጊዜ ወስደው ወደ ውስጥ በደንብና በጥልቀት ይተንፍሱ። መድኃኒቱን ሙሉ ለሙሉ ወደ ውስጥ ተንፍሰው ለማስገባት 5 ሰኮንድ ይወስድቦታል። ከዚህም ምንም አየር ሳይወስዱ ለ10 ሰኮንዶች አየሩን ይዘው መቆየት። ለዚህም እንዲረዳውት ከ10 ጀምሮ ወደ ኋላ በዝግታ ይቁጠሩ። ይህም መድኃኒቱን በበቂ ሁኔታ ወደ ሳንባ ጫፎች ይዳረስ ዘንድ ይረዳዋል። ይህንኑን ቅደም ተከተል በሐኪም በታዘዘልዎት ልክ በመንፋት መጠቀም ይቻላል። ከአንዱ ሙሉ ዘር ወደ ቀጣዩ ከመሄድ በፊት ለ1 ደቂቃ ያክል መጠበቅ ይኖርቦታል። ይህንንም ሲጨርሱ መድኃኒቱን በሚገባ ከድነው ያስቀምጡ። የቤት ውስጥ ሕክምናዎች በቤት ውስጥ በቀላሉ ሊደረጉ የሚችሉና አስምን በመቆጣጠር ደረጃ ላቅ ያለ ሚና ላላቸው የቤት ውስጥ ሕክምናዎች አሉ። ባህላዊ ሕክምናዎች የአስምን ምልክቶች ለመቆጣጠር ቢያግዙም ለአስም መድኃኒቶች ግን ምትክ ሊሆኑ አይችልም። የቤት ውስጥ የአየር ሁኔታን ማስተካከል በቀላሉ በቤት ውስጥ መስኮቶችን በመክፈት በቂ አየር ዝውውር እንዲኖር ማድረግ፣ የአየር እርጥበትን ተመጣጣኝ ማድረግ፣ የፈንገስ ዝርያዎች እንዳይበቅሉ መከላከል፣ በአካባቢዎች ያሉትን ማንኛውም አለርጂ የሚያመጡትን ነገሮች ማስወገድ፣ በቀዝቃዛ የአየር ሁኔታ ውስጥ አፍ ወይም አፍንጫን በጭንብል ወይም በሻርፕ መሸፈን አጠቃላይ ጤንነትን መጠበቅ ነው። አጠቃላይ ጤንነትን መጠበቅ ስንል መደበኛ የአካል ብቃት እንቅስቃሴን ማድረግ ልብንና ሳንባን ለማጠናከር ይረዳል። ነገር ግን የአስሙ አይነት ከአካል ብቃት እንቅስቃሴ ጋር ተያይዞ የሚነሳ ከሆነ ከእንቅስቃሴ በፊት የአስም የፈጣን ማገገሚያ የሚሳቡ መድኃኒቶችን መውሰድ ይገባል። ተመጣጣኝ የሰውነት ክብደት እንዲኖር ማድረግ፣ የጨጓራ ህመምና የማቃር ስሜትን መቆጣጠር፣ የጨጓራ አሲድ መብዛት እንዲሁም የቃር ስሜት አሲዱ ወደ ሳንባ ክፍል በመግባትና ሳንባን በመጉዳት የአስምን ምልክቶች ያባብሳል። በቫይታሚኖች የበለጸጉና የተመጠነ የአመጋገብ ስርዓት መከተል፣ ያተነፋፈስ እንቅስቃሴዎች። እነዚህ እንቅስቃሴዎች አስሙን ለመቆጣጠር የሚያስፈልጉትን የመድኃኒቶች አይነትና ብዛት ለመቀነስ ያግዛል። ባህላዊ መድኃኒቶች ውስጥ ጥቁር አዝሙድ፣ ካፊን ወይንም ደግሞ ቡና፣ ማር ይካተታሉ። ጭንቀትን መቀነስ። ለህክምና ቀጠሮ እንዴት ይዘጋጃሉ? ወደ ቀጠሮ ከመሄዶ በፊት በተቻለ መጠን ያሉትን ምልክቶች በሙሉ ጽፎ መዘጋጀት፣ ከምልክቱ በእጅጉ ያሰጋውትን ምልክት ለይቶ መያዝ፣ የሚወስዷቸው መድኃኒቶች በሙሉ ወይንም ደግሞ ከአስም ከሚወሰዱ ውጪ ይዞ ወደ ሐኪም መቅረብ። ወደ ሐኪም ሲሄዱ ከቤተሰብ ወይም ከጓደኛ ጋር ይሄዱ። ይህም ከሐኪም የሚሰጡት ምክሮችና መመሪያዎች ቢረሱ እንኳን እንዲያስታውሱ ያግዞታል። ለሐኪሙ መጠየቅ የሚያስፈልጓቸውን ጥያቄዎች ጽፎ ማዘጋጀት። አጣዳፊ የአስም ህመም ለገጠመው ሰው እንዴት የመጀመሪያ እርዳታ መስጠት ይቻላል? ህመምተኛው ቀጥ ብሎ እንዲቀመጥ በማድረግ ዘግ ያለና ጥልቀት ያለውን አተነፋፈስ እንዲተነፍስ ማድረግ። ህመምተኛውን ማረጋጋት። ህመምተኛው አስሙን ካስነሱበት ቀስቃሽ ነገሮች ገለል ማድረግ። ትኩስ ካፊን ያላቸው መጠጦች መጠጣት፣ እነዚህም እንደነ ቡና ያሉ ማለት ነው። የፈጣን ማገገሚያ መድኃኒቱ በአጠገቦ ካለ መድኃኒቱን ከላይ በተገለጸው የአወሳሰድ መመሪያ መሰረት እንዲወስድ ማገዝ፣ ወደ ተገቢው የህክምና ተቋም ማድረስ ናቸው።